አዋጅ 1156 ህዝባር 2011 አንቀጽ 35 ላይ 35 አንድ ሀሌታ ላይ የሙከራ ጊዜውን የጨረሰና እስከ 1 ዓመት ላገለገለ ሰራተኛ በሚመለከት 1 ወር ነው አሰሪው የማስጠንቀቂያ ጊዜ መስጠት ያለበት ማለት ነው። ስለዚህ አንድ አሰሪ ለሰራተኛው የስራ ውሉ በማስጠንቀቂያ የሚቋረጥ በሚሆንበት ጊዜ ለሰራተኛው የ1 ወር ማስጠንቀቂያ ጊዜ ይሰጠዋል ማለት ነው። ሌላው ደግሞ በዛው አንቀጽ በአንቀጽ 35 ቁጥር 1 ላይ ከ1 ዓመት በላይ ላገለገለ ከ1 ዓመት በላይ እስከ 9 ዓመት ላገለገለ ሰራተኛ በመለከት 2 ወር ነው ማለት ነው። አሰሪው በማስጠንቀቂያ ለሚቋረጥ የስራ ውልን በተመለከተ የማስጠንቀቂያ ጊዜው ማለትም ከ1 ዓመት በላይ እስከ 9 ዓመት ላገለገለ ሰራተኛ የ2 ወር ቅድመ ማስጠንቀቂያ የመስጠት ግዴታ አለበት ማለት ነው። በዛው አንቀጽ 35 1 ላይ ስለ ሙከራ ጊዜ በተመለከተ አሰሪው ለሰራተኛው የምን ያህል ጊዜ የማስጠንቀቂያ ጊዜ መስጠት እንዳለበት ያሳየናል። በዚሁ አንቀጽ ላይ የሙከራ ጊዜውን ለጨረሰ ሰራተኛ በቅነሳ ምክንያት የስራ ውሉ የሚቋረጥበት ሰራተኛን በሚመለከት 2 ወር እንደሆነ ይገልጻል ማለት ነው። ማለትም የሙከራ ጊዜውን ጨርሶ በቅነሳ ምክንያት ሲሆን የሙከራ ጊዜውን ጨርሶ በቅነሳ ምክንያት ሰራተኛ ቅነሳ ይኖራል አይደል? በዚሁ አዋጅ 1156 ላይ ቅነሳን በተመለከተ ሌላ ጊዜ የማቀርብላችሁ ይሆናል። ቅነሳ ከሰራተኛው 10% በላይ መሆን አለበት። ጠቅላላ ካለው የሰራተኛ ብዛት ማለት ነው። ከሰራተኛው ጠቅላላ ካለው ከ100 እጅ ከ10 በታች በሚሆንበት ጊዜ ቅነሳ አይባልም። ምክንያቱም አንዱ ክራይቴሪያ ቅነሳ ለመባል 10% እና ከዛ በላይ መሆን አለበት ማለት ነው። ስለዚህ ሰራተኛው የሙከራ ጊዜውን ጨርሶ የሙከራ ጊዜ ደግሞ በዚሁ አዋጅ 1156 አንቀጽ 11 ንዑስ አንቀጽ 3 ላይ እንደተገለጸው የሙከራ ጊዜ 60 ቀናት ነው። ስለዚህ ከ60 ቀናቱን ጨርሶ የስራ ውሉ ሲቋረጥ የስራ ውሉ በማስጠንቀቂያ ማለት ነው። ማለትም በቅነሳ ምክንያት የሚቋረጥበት ሰራተኛ የ2 ወር ቅድመ ማስጠንቀቂያ የመስጠት ግዴታ ይኖርበታል ማለት ነው፣ አሰሪው ማለት ነው። ሌላው ደግሞ በዚሁ አንቀጽ 35 ላይ በተገለጸው ለተወሰነ ጊዜ ወይም ለተወሰነ ስራ የተደረገ የስራ ውል በሚመለከት የማስጠንቀቂያ ጊዜው ተዋዋይ ወገኖች በውሉ ላይ በተስማሙበት መሰረት ይሆናል ብሎ ያስቀምጣል ማለት ነው። ስለዚህ ለተወሰነ ስራ አሁን ከላይ በዝርዝር ያየነው በቋምነት ለሚሰራ ስራ ነው። በዚህኛው አንቀጽ 35 ቁጥር 2 ላይ ግን ለተወሰነ ስራ ወይም ለተወሰነ ጊዜ በሚሆንበት ጊዜ ተዋዋይ ወገኖች ማለትም አሰሪና ሰራተኛው በሚስማሙት መሰረት ተፈጻሚ ይሆናል የማስጠንቀቂያ ጊዜው ማለት ነው። አመሰግናለሁ። ተጨማሪ የህግ ቲፖች በየቀኑ እንዲደርሳችሁ ይህንን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት አድርጉ። ለሌሎችም እንዲደርስ አመሰግናለሁ።